በጨለማ ለነበሩ ሰዎች ደገኛ ብርሃን ወጣላቸው። በክህደት ለነበሩ ሃይማኖት ክርስቶስ ተወለደላቸው። በድንቁርና ለነበሩ ዕውቀትን የሚገልጥ ብርሃን ክርስቶስ ተወለደላቸው። ዲያብሎስን በመምሰል ለነበሩ እርሱን እንዲመስሉ ክርስቶስ ተወለደላቸው። ተስፋ በመቁረጥ ለነበሩ ሰዎች ተስፋ ክርስቶስ ተወለደላቸው። በረሃብ ለነበሩ ሰዎች ክርስቶስ ተወለደላቸው። በጥም ለነበሩ ሰዎች ጥምን የሚቆርጥ አንድ ጊዜ ጠጥተውት ለዘላለም የማያስጠማ ጽዋዐ ሕይወት ክርስቶስ ተወለደላቸው። በዚህ ዓለም ደስታ ማለት ክርስቶስ ነው። ክርስቶስ የማይነጥፍ ደስታችን ነው። ፍስሐ ዘይትዌዳ ዘወቱ የማይነጥፍ የማያልቅ ለሁሉ የሚሆን አንድ መድኃኒት ለሁሉ በሽታ የሚያድን አንድ ደስታ ለሁሉ የሚሆን የዘመኑ ፍጻሜ በደረሰ ጊዜ ከሴት ተወለደ። እስኪ እንጠይቀው፣ እንግዳ ከምን ሊወለድ ነው? በጎል ሰከበ በአጽርቅት ተጠብለለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምትታወቅበት መካከል አንዱ አገልግሎቶቿ የምታገለግለው አገልግሎት ሁሉ መጽሐፍ ቅዱሳዊ እንደሆነ ነው የሚታወቀውና የሉቃስ ወንጌል ምዕራፍ 2 ቁጥር 16 ላይ ያለውን ቃል መነሻ በማድረግ ወሆሩ ወረከብዎ ለሕፃን ምስለ ማርያም ወዮሴፍ ሄደውም ዮሴፍን እናቱን አገኙት ወጥብሉ ለበአጽርቅት በጨርቅ ተጠቅልሎ በጎል በበረት ተጥሎ በጨርቅ ተጠቅልሎ አገኙት ያለውን ቅዱስ ያሬድ ወስዶ በጎል ሰከበ በአጽርቅት ተጠብለለ ውስተ ማኅፀነ ድንግል ሀደረ በበረት ተኛ በጨርቅም ተጠቀለለ በድንግል ማርያም ማኅፀን አደረ ያለው ይቀድማል። በድንግል ማርያም ማኅፀን አደረ በበረት ተኛ በጨርቅም ተጠቀለለ እፎ ተሴሰየ ሀሊበ ከመ ሕፃናት እንዴት እንደ ሕፃናት ወተትን ጠባ ወይንም ወተትን ተመገበ እያለ ቅዱስ ያሬድ ያደንቃል። የመጀመሪያው ሁላችንም እንደምናውቀው በዓለ ልደቱ የጥል ግድግዳ የፈረሰበት ሰባቱ መስተጻርራን የታረቁበት ሰውና መላእክት ሰውና እግዚአብሔር ሕዝብና አሕዛብ ነፍስና ስጋ እነዚህ ሁሉ ታርቀው የጥል ግድግዳ ፈርሶ እግዚአብሔር ከኛ ጋር ሆኖ በቤተልሔም ተወልዶ በግርግም ተጥሎ በጨርቅ ተጠቅልሎ ያለውን ነው ቅዱስ ያሬድ በማህሌት መጽሐፍ ቅዱሱን በዜማ እያዜመ የሚሰብከን እና ከዚህ የተነሳ ሁላችንም እንደምናውቀው ቅዱስ ያሬድ በጎል ሰከበ ብሎ የተናገረበትን ያደንቃል። ለምን ቢባል በሰማያት የሚኖር እርሱ ብርሃናትን ዘይታጸፍ ብርሃናትን የሚለብስ በፊቱ የእሳት ጎርፍ የሚንቆረቆርለት አይላፈ አይላፋት ይትላክዎ የመላእክት ሰራዊት የሚያመሰግኑት ሲሆን እረኞች ይከቡት ዘንድ ያስደንቃል እና ከዚህ የተነሳ በበረት ተኛ በጨርቅም ተጠቀለለ እያለ ቅዱስ ያሬድ ያደንቃል። የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ በከብቶች በረት የተወለደበት ምክንያት አንዱ ምክንያት ምንድነው? እንዴት በበረት ተኛ ያለውን ነው ቅዱስ ያሬድ እያደነቀ ያለውና ጌታችን መድኃኒታችን ኢየሱስ ክርስቶስ በበረት የተኛበት የመጀመሪያው አንዱ ምክንያት እንስሳት በሚያድሩበት ቦታ የተወለደበት ምክንያት ከእንስሳዊ ሕይወት ላወጣችሁ መልአካዊ ሕይወት ወይንም የቀደመ የሰጠኋችሁ መልኬን ልመልስላችሁ መጥቻለሁ ለማለት እርሱ በልዑል ዙፋኑ የሚኖር ሲሆን እኛን ወደ ቀደመ ልዕልናችን ወደ አንድነት ወደ ማኅበረ መላእክት ለመመለስ እርሱ በከብት በረት ተወለደ። እሱ በእንስሳ በረት ተወልዶ እኛን ከእንስሳዊ ጸባይ አውጥቶ ከእንስሳዊ ባህሪ አውጥቶ ወደ ሰውነት ባህሪ መልሶናል። ቅዱስ ዳዊት እንዲህ ብሎ ተናግሯል። ሰብእሰ እንዘ ክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ ወተመሰሎሙ። ሰው ክቡር ነበረ፣ ነገር ግን አላወቀም። ክብሩን ባለማወቁ የተነሳ እንደ እንስሳ ሆነ ብሎ ተናግሯል። እንደ እንስሳ ሆነ። ሰው እንደ እንስሳ ሆኖ ነበር። መጻሕፍት ሌሎችም ተባብረው እንደተናገሩት ነቢያት እንስሳት ይሄይሱነ እስመ አልቦሙ ደይን በዕለተ ኩነኔ እንስሳት እንደውም ይበልጡናል። ለምን ቢባል በመጨረሻው ቀን ፍርድ አያገኛቸውምና ብለው ተናግረዋል። ስለዚህ ሰውን ከእንስሳነት ባህሪ አውጥቶ ወደ መልአክ ባህሪ ለመመለስ እግዚአብሔር በእንስሳት በረት ከብቶች በሚያድሩበት በረት ተወለደ። ለምን እንደዚህ ያደረገ ስንል ሰው እንደ እንስሳ ሆኖ ነበርና
ከእንስሳዊ ባህሪ አውጥቶ መላካዊ ባህሪ ሰዋዊ ባህሪን የቀድሞ ባህሪውን ለመመለስ ወደ ቀደመ ክብሩ ለመመለስ እግዚአብሔር በእንስሳ በረት በከብት በረት ተወለደ ለማለት በጎል ሰከበ ብሎ ይናገራል። ሁለተኛው ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ሰዓት ላይ ሁላችንም እንደምናውቀው ከሰማይ መላእክት ያገለግሉት ዘንድ የሰማይ መላእክትን ይዞ አልመጣም። ብቻውን ተሳው ተሳቱ ነገድ 99ኙን ነገደ መላእክት ትቶ ብቻውን ነው የመጣው እና እሱ ብቻውን መጥቶ በልደቱ መላእክትን ከኛ ጋር አንድ እንዲሆኑ አድርጓቸዋል። ስለምን እንደዛ አደረገ ተብሎ ቢጠየቅ መላእክትና ሰው የጥል ግድግዳ ፈርሶላቸው አንድ ሆነው የሚዘምሩበት ዘመን ከመላእክት ህብረት ተለይተን ነበርና ያ የተቋረጠው ለ5500 ዘመን የተለየው የመላእክት ህብረት እንደገና እንደተጀመረልን ያስረዳ ዘንድ መላእክት ከእርሱ ጋር መጥተዋልና ስለዚህ ከዚህ የተነሳ ነው። ሁለተኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ለመላእክት ብርሃንን ያለበሰ፣ ለዛፎች ቅጠልን ያለበሰ፣ ለአዕዋፍ ክንፍን የሰጠ መብረሪያ ላባን ያለበሰ፣ ለራስ ጸጉርን፣ ለመምህር ደቀ መዝሙርን፣ ለጥርስ ከንፈርን ያለበሰ፣ ለሰውነት ስጋን ያለበሰ አምላክ ሲሆን እርሱ በቤተልሔም ራቁቱን ተወልዷል። ስለምን መድኃኒታችን ኢየሱስ ክርስቶስ ሁሉ እያለው በቤተልሔም ራቁቱን ተወለደ ብንል አዳም ከገነት እርቃኑን ተሰዶ ስለነበር እርቃኑን የሆነውን አዳምን አጋንንት በክህደት ያራቁቱትን አዳምን የልጅነትን ልብስ ለማልበስ እሱ ራቁቱን ተወልዶ ካሳ ካሰልን። ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ እናቱ ቅዱስ ያሬድ እንደተናገረው አሁንም አልበሰቶ እሙ ቆጽለ በለሶን እመቤታችን የምታለብሰው ልብስ አታ የበለስ ቅጠል ቆርጣ እንዲለብስ አድርገዋለች። ቀድሞ ያቺ በለስ ራቁታችንን አድርጋን ነበረ። አሁን ሲመጣ ያቺ በለስ ለምልም አገኛት። ቀድሞ አዳም ቆርጦ የለበሳት በለስ ያቺ በለስ የተባለችው ኃጢአት ናት። አሁን ደግሞ ሰው የጥንተ አብሶን ኃጢአት ብቻ ሳይሆን ምልዓተ ኃጢአት ተካክሎ ዓለምን ለማጥፋት ኃጢአት እንደገና ጥንተ አብሶ በአዳም ይታወቃል። ምልዓተ ኃጢአት በሰብአ ሰዶም በሰብአ ትካት በእነዚህ ይታወቃል። በምልዓተ ኃጢአት ከሰማይ እሳት ዘንቦባቸዋል ሰዶምና ገሞራን። ሰብአ ትካትን ደግሞ ከመሬት ተከፍታ አፏን ከፍታ አውጥታ የፈላ ውሃ አውጥታ እንዲሰጥሙ አድርጋቸዋለች። በዚህ ምክንያት ኃጢአት በዓለም ላይ ሰፍና አግኝቷት ነበረ። ያችን የሰፈነችውን ኃጢአት በክርስቶስ ዕፀ በለስን በለበሰ ጊዜ ወይንም የበለስ ቅጠልን ቆርጣ እናቱ ባለበሰችው ጊዜ ኃጢአት እንደተወገደልን ያጠይቃል። ሌላው ምንድነው? ክርስቶስን እናቱ እመቤታችን ቅድስት ድንግል ማርያም አውራጣቱን በፈትል አስረዋለች። በዛራ ልማድ ብለው ሊቃውንት ተርጉመውታል። ሌላው ግን ዮሴፍና ኒቆዲሞስ እንደዚህ አድርገው ይገንዙሃል ስትል ነው። ልብስ አልብሰዋለች። ልብስ ክርስቶስ የለበሰበት ምክንያት በጨርቅ የተጠቀለለበት ምክንያት ለመጀመሪያ የልጅነትን ልብስ የኃጢአትን ልብስ አርቀህ ለሰው ልጆች የልጅነትን ልብስ ታለብሳለህ ስትል ነው። ሁለተኛ ዮሴፍና ኒቆዲሞስ በአዲስ በፍታ ይገንዙሃል ስትል ነው። ይህንንም ወንጌላዊ ቅዱስ ሉቃስ ምን ብሎ ጽፎልናል? ማርያም ወተወድዮ በውስተ ልባ፣ እመቤታችንም በልቧ ትጠብቀው ነበር። ክርስቶስ እንደሚታሰር፣ ክርስቶስ እንደሚገረፍ፣ ክርስቶስ እንደሚሰቀል፣ ክርስቶስ ዮሴፍና ኒቆዲሞስ እንደሚገንዙት ያ ትንቢት እንደሚደርስም እያወቀች ክርስቶስን ይህንን ታደርግ ነበር ማለት ነው። ስለዚህ ቅዱስ ያሬድ ምን ይላል? በጎል ሰከበ፣ በበረት ተጣለ፣ በአጽርቅት ተጠብለለ፣ በጨርቅም ተጠቀለለ ብሎ ይናገራል። በጣም የሚደንቀው ነገር እሱ ልወለድ ባለ ጊዜ በሰማይ ድንግል ማርያምን ወስዶ መወለድ ይቻለው ነበር። ነገር ግን እኛን ከፍ ለማድረግ ልዑል የሆነ እሱ ዝቅ ብሎ በቤተልሔም መጣ። ስለዚህ ምን አለ መልአኩ? የሉቃስ ወንጌል ምዕራፍ 10 ላይ ጀምሮ ሲናገር ምንድነው የሚለው? ወናሁ እዜንወክሙ አብየ ዜና ዘይከውን ለክሙ ወለኩሉ ዓለም፣ እነሆ ለዓለም ሁሉ የሚሆን ታላቅ ደስታን እነግራቸዋለሁ። እሱም እስመ ተወልደ ለክሙ መድህን ዘውእቱ ክርስቶስ አብይ በሀገረ ዳዊት፣ እርሱም ለዓለም ሁሉ ድህነትን የሚያድል ለዓለም ሁሉ መድኃኒት የሚሆን ክርስቶስ በዳዊት ሀገር ተወልዶላቸዋልና ብሎ ለእረኞች ነግሯቸዋል። ሁላችንም እንደምናውቀው ክርስቶስ የዓለም ደስታ ነው። ብርሃን አብይ ሰረቀ ላዕሌሆሙ፣ በጨለማ ለነበሩ ሰዎች ደገኛ ብርሃን ወጣላቸው። በክህደት ለነበሩ ሃይማኖት ክርስቶስ ተወለደላቸው። በድንቁርና ለነበሩ ዕውቀትን የሚገልጥ ብርሃን ክርስቶስ ተወለደላቸው። ዲያብሎስን በመምሰል ለነበሩ እርሱን እንዲመስሉ ክርስቶስ ተወለደላቸው።
አንድ ገጽ በማለት ለነበሩ ሶስት ገጽ ማለት ተገለጠላቸው። ወልድ ከድንግል ማርያም ሲወለድ የአብ ልጁ መሆኑን አወቅን። ወልድ በዮርዳኖስ ሲጠመቅ አብ ልጄ ነው ብሎ ሲመሰክር አብን አወቅን። መንፈስ ቅዱስ በአምሳለ ርግብ ሲወርድ መንፈስ ቅዱስን አወቅን። ስለዚህ አንድ ገጽ በማለት ለነበሩ ሶስት ገጽ ማለት ተሰጣቸው። ተስፋ በመቁረጥ ለነበሩ ሰዎች ተስፋ ክርስቶስ ተወለደላቸው። በረሃብ ለነበሩ ሰዎች ህብስተ ሕይወት ክርስቶስ ተወለደላቸው። በጥም ለነበሩ ሰዎች ጥምን የሚቆርጥ አንድ ጊዜ ጠጥተውት ለዘላለም የማያስጠማ ጽዋዐ ሕይወት ክርስቶስ ተወለደላቸው። ይህንን ነው መልአኩ ታላቅ የምስራችን እነግራቸዋለሁ ያላቸው። ከዚህ የተነሳ ሁላችንም እናስብ፣ ክርስቶስ ታላቅ የምስራቻችን ደስታችን ይባላል። ለዚህ ነው ቅዱስ ያሬድ በጎል ሰከበ በአጽድቅ ተጠብለለ በበረት ተኛ በጨርቅም ተጠቀለለ ካለ በኋላ እፎተ ሴሰየ ሀሌበ ከመ ሕፃናት፣ እሱ ሕፃናትን የሚመግባቸው ለሕፃናት በእናታቸው ማህፀን በትብት የሚመግባቸው ሲሆን እርሱ እንዴት በትብት እየተመገበ በሕቅ ልሂቀ እንዴት በየጥቂቱ አደገ። ለሕፃናት ከእናታቸው ጡት ወተትን የሚመግባቸው ሲሆን እርሱ ከድንግል ማርያም ጡት የድንግልና ወተትን እንዴት ጠባ እያለ ያደንቃል። ለምን ቢባል ክርስቶስ ሁሉን የሚመግብ መሴሴየ ኩሉ ሲሆን እርሱ ደግሞ ሲመገብ ያስደንቃልና፣ እሱ ዘመን የማይቆጠርለት ሲሆን እርሱ ደግሞ ዘመን ሲቆጠርለት ያስደንቃልና። ለዚህ ነው የደስታ መጀመሪያም መጨረሻም ክርስቶስን ማየት ነው። ዘበሃቤከ ይዐርፍ ነጽሮተ ኩሉ ነባበያን እንዳሉ መጻሕፍት የማየት ሁሉ መጨረሻ የደስታ ሁሉ መጨረሻ የሚሆነው ክርስቶስን ማየት ነው። ሰው አይቶ ሊደሰት ይችላል። ሰው መልከኛ ሰውን አይቶ ቢደሰት መልኩ በበሽታ ሲቀየር ደስታው ይሟሽሽበታል። ሰው በልቶ ደስታ ቢያገኝ በረሃብ ይጠፋበታል። ሰው ተሹሞ ደስታን ቢያገኝ ሲሻር ደስታው ይቀራል። ሰው ጠጥቶ ደስታን ቢያገኝ መጠጡ ሲጠፋ ወይንም እንቅልፍ ይዞት ሲለቀው ሲነጋ ደስታው ይሻራል። ሰው ለብሶ ደስታን ቢያገኝ ሲገፈፍ ደስታው ይቀራል። ሰው ሀገር አግኝቶ ደስታን ቢያገኝ ሀገር ሲፈርስ ያም ባይሆን በሞት ሲሄድ ደስታው ይቀራል። በዚህ ዓለም ደስታ ማለት ክርስቶስ ነው። ስለዚህ ነው ታላቅ ደስታ ማለት ክርስቶስ ነው ማለት ምን ማለት ነው? ልብ ብለን እንስማ። አንድ ነገር ለሁሉ ደስታ ሊሆን አይችልም። ክርስቶስ ግን ለሁሉ መድኃኒት፣ ለሁሉ ደስታ ነው። አንድ መድኃኒት ለሁሉ በሽታ፣ አንድ ደስታ ለሁሉ ነገር ደስታ የሚሆን ክርስቶስ ነው። አንድ መድኃኒት ብንውጥ ለራስ ፍልጠት ሊሆን ይችላል፣ ለሆድ ቁርጠት ሊሆን ይችላል፣ ለጨጓራ ሊሆን ይችላል። ለአንድ ነገር ብቻ ነው የሚያገለግለው። የጨጓራ ክኒና ለራስ ምታት አያድንም። የራስ ምታትም ለቁርጥማት ወይንም ለሆድ ቁርጠት ሊሆን አይችልም። ክርስቶስ ግን አንድ መድኃኒት ሆኖ ለሁሉ በሽታዎች መድኃኒት የሚሆን ደስታ ማለት ክርስቶስ ነው። ከዚህ የተነሳ ክርስቶስ የማይነጥፍ ደስታችን ነው። ፍስሐ ዘይትዌዳ ዘቦቱ የማይነጥፍ የማያልቅ ለሁሉ የሚሆን አንድ መድኃኒት ለሁሉ በሽታ የሚያድን አንድ ደስታ ለሁሉ የሚሆን ክርስቶስ ለመልካችን ውበት ነው፣ ለአካላችን ልብስ ነው፣ ለእጃችን ምርኩዝ ነው፣ ለሕሊናችን ተስፋ ነው፣ ለዓይናችን ብርሃን ነው። ስለዚህ ክርስቶስ ለሁሉ ነገር ለጆሮአችን መልካም ቃል፣ ለአንደበታችን ጣፋጭ ነገር፣ ለጆሮአችን መልካም ዜና፣ ለሕሊናችን መልካም ሐሳብ፣ ለልባችን ጥምን የሚቆርጥ እስከ ዘላለም የሚያሳርፍ ደስታ ክርስቶስ ነው። ይህንን ነው ቅዱስ ያሬድ ወስዶ የሚያደንቀው። እነሆ በበረት ተኛ በጨርቅም ተጠቀለለ። በጣም ነው የሚደንቀው። እንዴት ነው በጣም የሚደንቅበት ምክንያት? ዘይትአጸፍ ብርሃናትን የሚለብስ ለመላእክት ብርሃንን ያለበሰ በኢዮር በኤረር ያሉ መላእክት ብርሃንን አልብሶ በፊቱ እሳትን አልብሷቸው በፊቱ በምስጋና የሚያቆማቸው እርሱ ግን በጽርሐ አርያም የሚኖር ሲሆን በከብት በረት ሲተኛ ያስደንቃል። ምክንያቱም እርሱ ሁሉ የእርሱ ሆኖ ሳለ እርሱ በከብት በረት ሳይሆን ኪሩቤልና ሱራፌልን አምጥቶ በቤተልሔም ቢወለድም እንኳን ለእርሱ ሊበዛበት ይችላል እንጂ አያንስበትም። ከዛ የተነሳ እርሱ የክብር ባለቤት ሲሆን እንዴት ክብሩን እንደመተው ሳይቆጥረው እንዴት በቤተልሔም በግርግም ሊወለድ ይችላል? ለምድራውያን ነገስታት በማይመጥን ቦታ በቤተልሔም እንዴት ተወለደ እያለ ቅዱስ ያሬድ ያደንቃል። ለዚህ ነው ቅዱስ ጳውሎስም ሲናገር ወአመ በጽሐ ዕድሜሁ
ፈነወ እግዚአብሔር ወልዶ ወተወልደ እምብእሲት። እነሆ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ ከሴትም ተወለደ ይላል። የመጀመሪያው ሁለት ነገር ነው ያለው። የዘመኑ ፍጻሜ በደረሰ ጊዜ የሚለው 5500 ዘመን ሲፈጸም ቅዱስ ያሬድ እንደሚተረጉመው ምን ብሎ ነው የሚተረጉመው? ሃሌሉያ ሃሌሉያ ብሎ 5 ጊዜ ከተናገረ በኋላ በዝንቱ ቁጽር ተፈጸመ ዝንቱ ምክር ተፈነወ ገብርኤል መልአክ እምኀበ እግዚአብሔር ይላል። 5 ሃሌታ አምጥቶ ይናገራል። 5ቱ ሃሌታ የ5500 ዘመን ምሳሌ ነው። ይህ ቁጥር ሲፈጸም ገብርኤል መልአክ ከሰማይ ተልኮ ምን አለ? ደስታችን ተፈጸመልን ብሎ ይናገራል። ይህንን ይዞ ቅዱስ ጳውሎስ የተናገረውን ይዞ ቅዱስ ያሬድ ያመጣውን ቅዱስ ጳውሎስ ደግሞ ምን ይላል? የዘመኑ ፍጻሜ በደረሰ ጊዜ ከሴት ተወለደ። እስኪ እንጠይቀው፣ እንግዳ ከምን ሊወለድ ነው? የመጀመሪያው ከሴት ተወለደ የሚለው ሴት ሰው ናት፣ ከሰው ተወለደ ማለቱ ነው። ከምን ሊወለድልህ ኖሯል ስንለው የእንስሳት ስጋ የአራዊት ስጋ አለና ከዚያ ለይቶ ከሰው ተወለደ ለማለት ብእሲት የምትለውን ቃል ተጠቀመ። ከዛም በኋላ ያቺ ብእሲት ማናት? እንግዳውስ ሌላ ሊወልድልህ ኖሯልን ስንለው በሴት በኩል ሞተን ስለነበር በሞትንባት በሔዋን በኩል በሔዋን ልጅ በአማናዊት ሔዋን በድንግል ማርያም ሕይወት መጣልን ለማለት። ስለዚህ ነው ቅዱስ ኤፍሬምም ሲናገር ብርሃን ዘባማን ዘያበር ለኩሉ ሰብ ለለ ይነብር ውስተ ጽልመት ወጽላሎተ ሞት ብርሃን አብይ ሰረቀ ላይ ሊሆሙ። በሞት ጥላ በክደት ጨለማ ለሚኖሩ ሰዎች ደገኛ ብርሃን ወጣላቸው ካለ በኋላ ወኩሉ ፍጥረት ተፈሳህ በምጽአትከ፣ ወደዚህ ዓለም በመምጣትህ በቤተልሔም በመወለድህ በግርግም ላይ በመገኘትህ በጨርቅ በመጠቅለልህ ፍጥረት ሁሉ ደስ አለው። ብዙ አረፍተ ነገር አውጥተው አባቶቻችን ይተረጉሙታል። የተወሰኑትን ብቻ ልናገራቸው። ኩሉ ፍጥረት የተባሉት የመጀመሪያ ሊቃውንት አባቶቻችን እንደሚያስቀምጡት ፍጥረት ሁሉ የተባለው አዳም ነው። አዳም ልጅነትን አጥቶ 5500 ዘመን ሙሉ የዲያብሎስ ባሪያ አገልጋይ ተብሎ በግራጋንንት እየተረገጠ ይኖር ነበረ። ልጅነትን አጥቶ የነበረ አዳም ልጅነትን አግኝቶ ደስ አለው። ክብሩን አጥቶ የነበረ አዳም ክብሩን አግኝቶ ደስ አለው። መቼ? እነሆ ዛሬ በጌታችን ልደት ልጅነቱ እንደምትመለስለት አውቆ አዳም ደስ ብሎታል። ስለዚህ ልጅነትን ያጣ አዳም ልጅነትን አገኘ። ተስፋ የነበረው አዳም ተስፋ ያረገው ጌታ ተወልዶ ተስፋውን አገኘ። ከልጅነት ከክብር ተራቅቶ የነበረ አዳም ክብርን አገኘ። ብርሃን ልብሶ የነበረ አዳም ጨለማን ተጎናጽፎ ነበርና ብርሃን ልብሱን ለበሰ። ስለዚህ ልጅነትን ያጣ የዲያብሎስ ሲኦል የተሰጠችው ሲኦልን የወረሰ በኃጢአቱ ምክንያት ሲኦልን ገንዘብ ያደረገ አዳም ገነት ተሰጣው ደስ አለው ለማለት ፍጥረት ሁሉ የተባለ አዳም ነው ብለው ሊቃውንት ይተረጉማሉ። ሁለተኛ በልደት ደስ ያላቸው እነማን ናቸው ሲባል መላእክት ናቸው። መላእክት ለምን ደስ አላቸው ያለው ሊቃውንቱ ሲናገሩ እንዲህ ብለው ይናገራሉ። መላእክት ቀድሞ ሰው የጸለየውን ጸሎት ለማሳረግ አይወጡም አይወርዱም ነበረ። ዛሬ ግን ጌታ ከተወለደ በኋላ ሰው የጸለየውን ጸሎት ለማሳረግ የሚወጡ የሚወርዱ ሆነዋል ብለው ይናገራሉ። እስኪ አንድ ጥያቄ የምንጠይቅ፣ ቀድሞ መላእክት የሰውን ጸሎት ለማሳረግ አይወጡም አይወርዱም ምን ሲባል ይወጣሉ ይወርዳሉ። እንግዳ ምን ማለት ነው? የማኑሄን ጸሎት ለማሳረግ ወርዷል መልአኩ። ሌላም ደግሞ ዘካርያስ ጋር መጥቶ ደግሞ ጸሎትህ ነው ተሰማልህ ወንድ ልጅ ትወልዳለህ ብሎታል እኮ። ከዚህ የተነሳ እንግዳ ምን ማለት ነው ሲባል ቀድሞ መላእክት የሚያድኑት ከስጋ መቅሰፍትና ከስጋ መከራ ነበረ። ያንን ከስጋ መቅሰፍት ከስጋ መከራ አድነው እግዚአብሔር ክብር ይጨምርላቸው ነበር ለመላእክት። አሁን ግን መላእክት ወደኛ ሲመጡ ድህነተ ነፍስ የምናገኝ ሆን ማማለድ መንግስተ ሰማያት እንድንገባ ኃጢአታችን እንዲሰረይልን እግዚአብሔርን የሚጠይቁ ሆኑ ለማለት ነው እንጂ ቀድሞ መላእክት ሰውን ይራዱ ነበር። በዚህ የተነሳ መላእክት የሰውን ልጅ ሲረዱ እግዚአብሔር ደግሞ ለመላእክት ክብር ይጨምርላቸዋል። ከዚህ የተነሳ ተመልከቱ ለመላእክትም ተድላ ደስታቸው ነው። አንድ ይሄ ነው። ሌላው ሶስተኛ መላእክት ለራሳቸው በተደረገላቸው ነገር ደስ ብሏቸዋል። በዕለተ ልደት ለራሳቸው ምንድነው የተደረገላቸው ስንል መጽሐፈ ኪዳናችን ላይ ጌታችን ከሞተ በኋላ ተነስቶ ያስተማረው ትምህርት መጽሐፈ ኪዳን ይባላል። እዚያ ላይ ምን ይላል? ዘያፈትሆሙ ለመላእክት ከመ ያውጽዎ። ጌታ 5500 ዘመን ሙሉ ሲኖሩ መላእክት አንድ ቀን እግዚአብሔርን አይተውት አያውቁም። ስለዚህ ምንድነው የሆነው? በዕለተ ልደት 5500 ዘመን ያህል መቼ ተወልዶ አይተነው
በአጭር ቁመት በጠባብ ደረት ተወስኖ የፈጠረንን ጌታ አይተ ነው እያሉ ሲመኙ ይኖሩ ነበር። ያንን ሲመኙለት 5500 ዘመን ሲናፍቁት የነበረውን ጌታ በአጭር ቁመት በጠባብ ደረት ተወስኖ በድንግል ማርያም እቅፍ ላይ ሆኖ አስተርአየ ለመላእክት ተወሊዶ በስጋ እምቅድመ ይርአይዎ ዘእንበለ ይኩን ሰብአ እንዳለ ሊቁ መላእክት ሰው ከመሆኑ አስቀድሞ አይተውት አያውቁም። ሰው ሲሆን ከድንግል ማርያም ሲወለድ ከድንግል ማርያም ክንድ ላይ ሆኖ በቤተልሔም በጨርቅ ተጠቅልሎ በግርግም ተጥሎ እንስሳት ትንፋሻቸውን እየገበሩለት አይተው መላእክት ደስ አላቸው ማለት ነው። ሌላው እንስሳት በጌታ ልደት ልብ ብለን እንስማ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ልደት ደስ ያላለው ሰይጣን ብቻ ነው። ሰይጣን ብቻ ደስ አላለውም በጌታ ልደት። መላእክት ደስ ብሏቸዋል። ልክ እንዳልነው አይተውት የማያውቁትን ጌታ አይተው አዳም ከፈጣሪው ጋር ታርቆላቸው እነሱም ለሰው ልጆች በመላክ ቅዱስ ጳውሎስ ዕብራውያን ምዕራፍ 1 ላይ እንደተናገረ አኮኑ መላእክት መንፈስ እሙንቱ በእንተ እልሃለወሙ ይረሱ ሕይወተ ዘላለም መላእክት የሰው ልጆች የዘላለምን ሕይወት ያገኙ ዘንድ የሚላላኩ መናፍስት አይደሉምን ብሎ እንደተናገረ ለሰው ልጆች እየተላላኩ ክብር የሰው ልጆች መንግስተ ሰማያትን እንዲወርሱ እየተራዱ ክብርን የሚያገኙ ስለሆነ ማለት ነው። ሌላው ደስ ያላለው አሁን እንደተናገርኩት ማን ብቻ ነው? ሰይጣን ብቻ ነው በጌታ ልደት ደስታን ያላገኘው። ሌላው ሁለተኛው ምንድነው መሰላችሁ? ሰባትካት በበደሉ ጊዜ ዓለም ፍጥረታት በበደሉ ጊዜ ከሰማይ እሳት ዘንቦባቸዋልና ከዚህ በኋላ እንግዲህ በእኔ እሳት አይዘንብም ብሎ ሰማይ ደስ ብሎታል። ሁለተኛ ብርሃናት ደስ ብሏቸዋል። ብርሃናት ደስታቸውን የገለጡት በኮከብ በኩል ነው። በኮከብ በኩል ነው። ብርሃን ኮከብን ስለው አምልከውት ነበር። ፀሐይን ሰግደውላት ነበር። ኮከብ ከክርስቶስ ፊት መጥቶ የቆመበት ምክንያት ምንድነው ከተባለ እኔን ያመልኩኝ ነበር፣ አሁን ግን የኔ የብርሃን ጌታ አንተ ነህ ለማለት ኮከብ ቤተልሔም ላይ ተገኝቷል። ከዚህ የተነሳ ነው። ሌላው መሬት ደስ ብሏታል። መሬት ለምን ደስ አላት ቢባል ልብ ብለን እንስማ። ሁላችንም እንደምናውቀው ዛፎችም ደስ ብሏቸዋል። መሬት ደስ ያለባት ምክንያት ምንድነው ከተባለ ሰባትካት በበደሉ ጊዜ የሰው ልጅ በበደለ ጊዜ መሬት የንፍር ውሃን እንድታወጣ አድርጋ መሬት በንፍር ውሃ ተቀጣ ነበር። ስለዚህ እንግዲህ አዳም ከፈጣሪው ጋር ከታረቀ እግዚአብሔር የንፍር ውሃ አምጥቶ አያጠፋም። ስለማያጠፋ መሬትም ደስ አላት። ከዚህ የተነሳ ቅዱስ ያሬድ እንደተናገረ ምድርኒ ትገብር ፋሲካ ታጺባ በደመ ክርስቶስ፣ ምድር በክርስቶስ ደም ታጥባ ደስታን ታደርጋለች እንዳለ ማለት ነው። ሌላው ምንድነው? ዛፎች ደስ ብሏቸዋል። እሳት የሰው ልጅ በበደለ ጊዜ እሳት ወርዶ ዛፎችንም ሰባብሮ አጥፍቷቸው ነበርና እንስሳት አራዊት ደስታን አድርገዋል በጌታ ልደት። ለምን ከተባለ ልብ ብለን እናስታውስ፣ በጣም ልብ እንበል። በኖህ ዘመን የጠፉ እነማን ናቸው? በዓለም ላይ ከነበሩ ፍጥረታት ከሚበሉት 7 ከማይበሉት 2 ሴትና ወንድ ብቻ ነበር የቀሩት። በኖህ ዘመን ዓለም ሁሉ ሬሳ ሆኗል። ለምን ከተባለ ሰው በድሏልና። ሰው ሲበድል በሰው ኃጢአት ምክንያት ፍጥረታት ተቀጥተዋል። ከእንግዲህ ወዲህ ሰው ከእግዚአብሔር ጋር ከታረቀ፣ አዳም ከጌታው ጋር ከታረቀልን እኛም ጥፋት አያገኘንም ብለው በዚህ ደስታን አድርገዋል ማለት ነው። እና ከዚህ የተነሳ ቅዱስ ያሬድ ምን ይላል? በጎል ሰከበ በበረት ተኛ በጨርቅም ተጠቀለለ ተማይጸነ ድንግል ሀደረ በድንግል ማርያም ማይጸንም አደረ ብሎ የተናገረው ከዚህ የተነሳ ነው ማለት ነው። ተጠብለለ አደረ ማይጸነ ድንግል በጎል ሰከበ በአጽርቅት ተጠብለለ አደረ ማይጸነ ድንግል አንፈራጾ
ሰብአ ሰገል አንፈራጹ ሰብአ ሰገል ይህንን አይተው አንፈራጹ ሰብአ ሰገል አማሆሙ አምጽኡ መድምመ አንፈራጹ ሰብአ ሰገል ይላል ቅዱስ ያሬድ። አሁንም ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በተወለደበት ጊዜ ሰብአ ሰገል ምን አላቸው? ደስ አላቸው። ልብ ብለን እንስማ። ሰብአ ሰገል ጉዟቸውን ለብዙ ጊዜያት ከተጓዙ በኋላ ቤተልሔም ደርሰዋል። ቤተልሔም ሲደርሱ ያ የሚመራቸው ኮከብ ከሰው አካባቢ ሲደርሱ ይሰወር ነበረ። ከሰው ሲለዩ ኮከቡ ይገለጥላቸው ነበረ። አሁን ግን ጌታን በትክክል ምልክት ነግሯቸዋል። በዓለም ላይ ሰው ምልክት ቢፈልግ መልአክ የመጀመሪያ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ምልክት አድርጎ እግዚአብሔር ለፍጥረታት የሰጠው ምንድነው ከተባለ ድንግል በድንግልና ጸንሳ ትወልዳለች። ወናሁ እግዚአብሔር ይሁበክሙ ትእምርተ ናሁ ድንግል ትጸንስ ወተወልድ ወልደ ወትሰምዮ ስሞ አማኑኤል። እነሆ ድንግል በድንግልና ጸንሳ ትወልዳለች ስሙንም ኢየሱስ ትለዋለች። ይሄ ምንድነው ከተባለ እግዚአብሔር የሚሰጣችሁ ምልክት። መልአኩ ደግሞ የሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ አምጥቶ ሲናገር እንግዲህ ታላቅ የምስራችን እነግራችኋለሁ፣ ለዚህ ምልክቱ አላቸው ሕፃኑ በቤተልሔም በግርግም ተጥሎ በጨርቅ ተጠቅልሎ እመቤታችን ዮሴፍ አብረው ታገኛላችሁ ብሎ ምልክት አድርጎ የሰጣት ድንግል ማርያም ናት። ስለዚህ ለሃይማኖታችን ምልክት እርሷ ናት ማለት ነው። እና ከዚህ የተነሳ 2 ዓመት ተጉዘው እስከ የት መጥተዋል? እስከ ቤተልሔም። እስከ ቤተልሔም ከመጡ በኋላ ያ ኮከብ ድንግል ማርያም እሷ ክርስቶስ እርሱ መሆኑን በምን አስረድቷቸዋል ቢባል ሰው ሲያገኝ የሚሰወረው ኮከብ አሁን ከየት ነው የቆመው? ከቤተልሔም። ከቤተልሔም በቆመ ጊዜ ደስ ብሏቸው ዕጣኑን፣ ወርቁን፣ ከርቤውን አስገብተው ገብረውለታል። ዕጣን ለክህነቱ፣ ወርቅ ለመንግስቱ፣ ከርቤ ለሞቱ፣ እነዚህ 3ቱን ገብረውለታል። ከርቤ የተለያየውን አንድ ያደርጋል፣ የተሰበረውን ይጠግናል። አንተም ጽና ነፍስን አጥቶ ከማህበረ መላእክት የተለየ በኃጢአት የተሰበረ የሰውን ልጅ ከማህበረ መላእክት ጋር አንድ ታደርጋለህ ሲሉ ነው። እነዚህን ወርቅ፣ ዕጣን፣ ከርቤ ገብረውለታል። ሌላው ወርቅ ጽሩይ ነው፣ አንተ ጽሩየ ባህሪ ነህ ሲሉ ነው። ዕጣን ምዑዝ ነው፣ አንተ ምዑዘ ባህሪ ነህ ሲሉ ነው። ከርቤ የተለያየውን አንድ ያደርጋል፣ የተሰበረውን ይጠግናል። ባንተ ያመኑ ምእመናን መታወቂያቸው በፍቅር ሆነው መኖራቸው ነው ሲሉ 3ቱን ገብረውለታል። ሌላም ምንድነው? ወርቅ፣ ዕጣን፣ ከርቤ ለምን ገበሩለት ተብሎ ሲጠየቅ በሌላ አነጋገር ወርቅ የሰማዕታት ምሳሌ ነው። ወርቅ በሳት ካልተፈተነ ጽሬቱ፣ ግብዝነቱ ወይንም ወርቅነቱ አይታወቅም። ወርቅ በሳት ተፈትኖ ወርቅነቱ እንደሚታወቅ ሰማዕታትም በሳት ተፈትነው አሸናፊነታቸው ይታወቃልና ሰማዕታት ያንተ ገንዘቦች ናቸው ሲሉ በሳት ተፈትነው ያልፋሉ። ከመወርቅ ለሰማዕት ፈተኖሙ በእሳት ሰማዕታትን እንደ ወርቅ በሳት ፈተኗቸው፣ ጽሬታቸውም ታወቀ ብሎ ሊቁ ቅዱስ ያሬድ እንደተናገረ፣ ስለዚህ ሰማዕታት ያንተ ገንዘቦች ናቸው ሲሉ ወርቅ ገበሩለት፣ ዕጣን ገበሩለት። ዕጣን ከሩቅ እንደሚሸት መነኮሳትም ባሕታውያን ማለት ነው የጌታን መዓዛ መለኮቱን እያሰቡ ዓለምን ትተው በክርስቶስ መዓዛ በወንጌል ተመስጠው ይኖራሉና። ከርቤ የፍቅር ምሳሌ ነው። ምእመናንም በኃጢአት ቢሰበሩ በንስሐ ተነስተው ሥጋ ወደሙን ተቀብለው ይኖራሉና ሲሉ ወርቅ፣ ዕጣን፣ ከርቤ ገብረውለታል። በሌላ አነጋገርም ወርቅ ጥሩይ ነው፣ መላእክት ያንተ ገንዘቦች ናቸው ሲሉ ነው። ዕጣን ምዑዝ ነው፣ ምእመናን ያንተ ገንዘቦች ናቸው ሲሉ ነው። ከርቤ የካለ ፍጥረት ከሰው ውጭ ያለው ፍጥረት ምሳሌ ነው። እነዚህ ሁሉ ያንተ ገንዘቦች ናቸው ሲሉ ወርቅ፣ ዕጣን፣ ከርቤ ገብረውለታል። ሌላው ወርቅ የሃይማኖት ምሳሌ ነው። ሃይማኖት የሚታወቀው በመከራ ነውና። ዕጣን የተስፋ ምሳሌ ነው። ዕጣን ከሩቅ እንዲሸት ተስፋ የሌለውን እንዳለ አድርጋ ታሳያለች። ተስፋሰ ትሬስዮ ከመዘ ያለው ዘሃለው እንዲል ተስፋ የሩቁን አቅርባ እንደምታሳይ ተስፋ ክርስቶስ አንተ ተወለድክላቸው፣ ተስፋቸው አንተ ነህ ለማለት ነው። እና ይህንን ሲሉ ወርቅ፣ ዕጣን፣ ከርቤ ለክርስቶስ ገብረውለታል። እና ይህን ሲገብሩለት በደስታ ነው የገበሩለት። አንድ ነገር ብቻ ይዘን መርሃ ግብራችንን እናጠቃለው እና መልአኩ እንደተናገረ እነሆ የዓለም ሁሉ ደስታ ዛሬ ክርስቶስ ተወለደ፣
ሊቃውንቱ እንደሚናገሩትም ሁሉ እንደሚሉት ስለዚህ ዛሬ ቤተልሔም ሰማይ የሆነበት ዕለት ነው። በሰማይ የሚኖረው እግዚአብሔር በቤተልሔም ተወልዶ እኛን ወደ ሰማይ ከፍ ሊያደርገን እሱ የመጣበት ዕለት ነው። በሰማይ 4 ጾርተ መንበር አሉ፣ በቤተልሔምም 4 ጾርተ መንበር አሉ ማለት የእመቤታችን የሥጋዋ 4ቱ ባሕርይ አሉ። በዚያ ላይ በሰማይ የሚነጠፍ የብርሃን ዙፋን አለ። እመቤታችንም ንጽሕት ነፍሷን አንጽሖ ሥጋሃ ሀደረ ላዕሌሃ እንዳለ ቅዱስ ያሬድ ንጹሕ በሆነች በእመቤታችን ላይ አድሮ በቤተልሔም ይታያል ነው። በሰማይ መላእክት ያመሰግኑታል፣ በቤተልሔም መላእክት ከትመዋል ነው። ስለዚህ ከዚህ የተነሳ ቤተልሔም ሰማይ ሆነች እና ዓለም ሰማይ ቤተልሔም ሰማይ ለሆነችበት ዕለት ያደረሰን አምላካችን ስሙ የተመሰገነ ይሁንልን። እና አንድ ነገር ማስታወስ የምፈልገው ዛሬ እርቅ የተፈጸመበት እግዚአብሔር ከኛ ጋር የሆነበት ዘላለማዊ ርስት ሊሰጠን እሱ በመሬት ተወልዶ እኛ ለባህሪው የማይስማማውን ልደት ተወልዶ እኛን ደግሞ ተወልደ በአምሳሊከ ከመ ይለድከ በአምሳሉ እሱ እኛን በአምሳሉ ሊወልደን እሱ በእኛ አምሳል የተወለደበት ዕለት ነው። ልብ ብለን እንስማ። እሱ ለባህሪው የማይስማማውን ልደት ማለት ለመለኮት ባህሪ የማይስማማ ልደት ማለት ምን ማለት ነው? ለመለኮት አለመወሰን ነው የሚስማማው። አለመወሰን የሚስማማው በሚወሰን ሥጋ ተወልዶ እኛን ደግሞ ወደማይወሰን ልደት በጥምቀት ሊወልደን እርሱ በእኛ ሥጋ ተወልዶ እርሱ ደግሞ እኛን በልደት መንፈሳዊ ሊወልደን በእኛ ልደት ተወለደልን ማለት ነው። ስለዚህ በዚህ ዕለት ስናስብ የቤተ ክርስቲያን ልደት፣ የምእመናን ልደት፣ የክህነት ልደት፣ የትንሣኤ ልደት፣ የትምህርት ልደት የተገኘበት ሁሉ ዕለት ነው እና ቤተልሔም ሰማይ የሆነበት ዕለት ነው። ይህንን ቀን ስናስበው ዘፈን መዝፈን አይቻልም፣ ጭፈራ መጨፈር አይቻልም። በአዲስ ኪዳን ዘፈን የሚባል ነገር የለም። በብሉይ ኪዳን ሳለው የሚባል የለም፣ ዘፈን የለም፣ በቤተ ክርስቲያን አይፈቀድም። ሞት ለተሸነፈበት፣ ድነታችን ለታወጀበት፣ በመሬት የምንኖር በሰማያዊ ለመኖር አረቦን ወይንም ደግሞ ዕለቱ ለደረስንበት ሁላችሁንም እንኳን አደረሳችሁ እንላለን። በሚዲያችን ስም ይቆየ